الله እኮ ለባሮቹ ይጣል ያ አዩሃ الذين آمنوا እናንተ ያመናችሁ ሰዎች ሆይ وتوبوا إلى الله توبة نصوحا ተመለሱ ወደ አላህ ትክክለኛ إن الله يحب التوابين على ወደ እርሱ ተመላሾችን ወዳጅ ነው يا أخي شوف الله ነው የጠራን الله رب العالمين የዓለማት ጌታ ጥሪ ያደረገልን وتوبوا إلى الله توبة نصوحا ተመለሱ ወደ አላህ ትክክለኛ መመለስ إن الله يحب التوابين الله ወደ እርሱ ተመላሾችን ወዳጅ ወንድሞቼ والله ይሄን ቪዲዮ ኮፒ ሊንክ በደም አድርጉት በደም ለወንድም እህቶቻችን አድርሱልን በደም አላህ ወደኛ ጥሪ ያደረገ ነው ወንድሞቼ አልዘገየንም በህይወት አለን አሁንም የመመለስ እድሉ አለ ስንቶቻቸው ናቸው አያየናቸው አብረው ኑሮ የሞቱ ولكن ግን እንዳላየን ሆነ አማላህ والله ወንድሜ አንተ ሁሉም ሰው አለ የሚደነግጠው ሰከራል ሞት ሲመጣበት ነው የሞት አፋፍ ላይ ሲሆን አላህ ያሳየናል ወጥፎንም መልካሙንም ስለሚያሳይ ያኔ ነው አሉ የሰው ልጅ የሚደነግጠው የሚፈረጥጠው ሱብሃንአላህ አላህ ይጠብቀን አላህ መጨረሻችንን ያሳይ ወንድሞቼ አላህ ሱብሃነሁ ወተዓላ በዚህ አጋጣሚ አንድ ዳዕዋ አላህ ሱብሃነሁ ወተዓላ በረህመት አይኑ ዞር ብሎ ከማያቸው አራቱ መሃል አንዱን ልጥቀስ ያም ማለት ሙሐመድ አለይሂ ሰላቱ ወሰላም ላይ ሰለዋት ማውረድ የከበደው ሙሐመድ ላይ ሰለዋት ማውረድ የከበደው አንደበት ወንድሞች ከነፍሳችን በላይ የምንወደው ሙሐመድ እኛ ባይሞሮቻችን ስንት ጊዜ እናስበዋለን ሙሐመድ ልባችን ላይ ምን ያህል ቦታ አለው እኛ ስለ ሙሐመድ ምን ያህል እናስብ والله ወንድም ሙሐመድ እኮ ተረከዛቸው እስኪደርቅ ድረስ ሹፍ ተረከዛቸው እስኪደርቅ ድረስ ለኛ እኮ ነው ኡመቴ ሲሞቱም ኡመቴ ሲነሱም ኡመቴ የሚሉ ውድ ነብይ አለይሂ ሰላም አላህ ይጠብቀን والله የሰው ልጅ ከባዱ ፈተና በዲን መፈተን ነውና አላህ ይጠብቀን الله يጠብቀን الله يጠብቀን السلام عليكم ورحمة الله وبركاته ሼር ሰብስክራይብ አድርጉ ዲናዊ ነገር ሲለቀቅ